حسن البصري رضي الله عنه عند سومتو ጠየቋቸው ስለ ዱንያ ይንገሩኝ አላቸው ما أصف لك هذه الدار أولها بكاء وأوسطها أنا حلالها حساب وحرامها إقاب አሉት يعني من بيان እንገርህ እዚችን ሀገር ዱንያ ማለት መጀመሪያዋ ለቅሶ ነው ማከለኛዋ ድካም ነው መጨረሻዋ ጥፋት ነው ሐላል ብትሰራ ሂሳብ ነው ሐራም ብትሰራ ቅጣት ነው ምንዋን ነግረሃለው ነበር ያሉት ረህመቱላህ ዐለይሂ እችናት ዱንያ እነን ከአኺራ ህይወት ጋር የምታወዳድሩት ከነዚህ ጉዳዮች ጋር አስቀምጣችሁ እስልምናን የምታቀርቡት ነው ይላል አላህ Subhanahu Wa Ta'ala ይህ ከሆነ ፈተረበሱ ይላል አላህ Subhanahu Wa Ta'ala ይህን ምርጫ አርጋችሁ የተሻለ አርጋችሁ ይዛችሁት ከሆነ ተጠቀሙ ይላል አላህ የአላህ ውሳኔ እስኪመጣ የተሰጣችሁ አጭር እድሜ እስኪጠናቀቅ ድረስ አላህ ጋር እስክትቀርቡና እስክትገናኙ ድረስ እነዚህና መሰል ቁርአን አያቶች በተለያዩ ቦታዎች ላይ አላህ Subhanahu Wa Ta'ala ባሮቹን ይጠይቃል በጥያቄ መልክ ያቀርባል በእናንተ ልብ ውስጥ ቦታ ያለው ነገር ምንድነው ይያለ ያቀርባል ምንድነው ግምት የምትሰጡት ለምንድነው ቦታ የምትሰጡት ሁሉም ሰው ከምንም ነገር በላይ ለእስልምና ቦታ ለእስልምና ክብር ለእስልምና ደረጃ እስልምናን ከምንም ነገር በላይ እንዲያስቀድም ነው አላህ ቁርአን ላይ ያቀረበ ያለው በእኛ ልብ ውስጥስ ምንድነው ቦታ የተሰጠው በእኛ ልብ ውስጥ ምንድነው ቦታ ያለው ወለታውንም ዱንያ ልባችን ውስጥ ያለው ወለት እነዚህ ተራ ነገሮች ናቸው የኛ ልብ የሞሉትና ወይም ደግሞ የተቀመጡት እነዚህ ነገሮች ልናስባቸው ግድ ነው ከዚህ አንፃር ነው እንግዲህ ሐያታችን ከምንም ነገር በላይ ቅድሚያ ሊሰጠው ከምንም ነገር በላይ ቦታ ሊሰጠው የሚገባው እስላም ከህይወታችን በላይ ውድ ነው ለዚህ ነው ረሱሉል አሚን ሐቢብ አልሙስጠፋ ሰለላሁ ዐለይሂ ወሰለም በተለያዩ ሰሃባዎቻቸው ጋር ባደረጓቸው ገድሎችና ትግሎች ሰሃባዎቻቸውን የሚያነሳሱበት ልዩ መፈክር ነበራቸው ልዩ ሆነ መለያ ለሰዎቹ እንደ ታፔላ ሆኖ የሚወጣ የሰዎቹ ሞራል የሚቀሰቅስ የሰሃባዎችን ልብ የሚያነሳሳ ነበር አንዱ ማዕረካ ላይ ነብዩ እንደመፈክር ከመረጡት ውስጥ ምን ነበር ዲኑክ ለህመከ ወደሙክ እስልምና ከደምህና ከስጋህ ውድ ነው የሚል መፈክር ነበር ይሄ ዲንህ ከዚህ ካጥንትህ ውድ ነው ከደምህ ውድ ነው ከስጋህ ውድ ነው ከምንም ነገር በላይ ውድ እንደሆነ እንድታስበው ሰሃባዎች አይሳሱለትም ነበር ያን መፈክር እየተመለከቱ ያን የነብዩ ቃል እያዩ ሻዓራቸው አድርገው ከምንም ነገር በላይ ውድ አድርገው የሚጓዙት ምን ነበር እስልምናቸው ነበር ለህይወታቸው አይሳሱም ለገንዘባቸው አይሳሱም ለሁሉ ነገራቸው አይሳሱም በእስልምና የመጣው ነገር ሁሉ ከባድ ነው ነብያችን ሰለላሁ ዐለይሂ ወሰለም ኡር ጦርነት ላይ የተከሰተውን ነገር ታውቃላችሁ ብዙ ሰሃባዎች ያለቁበት ትልልቅ የሆኑ የእስልምና ምርጥና ብርቅዬ ልጆች የተሰውበት እና ሐምዛ ኢብኑ አቡ ጣሊብ እና አብዱላህ ኢብኑ ሐራም እና ሙስዓብ ኢብኑ ዑመይር የመሳሰሉ ትልልቅ ሰዎች ሐያታቸውን ለእስላም ያስቀደሙበትና ከምንም ነገር በላይ መስዋዕትነት የተከፈለበት ብዙ መከራ የታየበት የነብዩ ሰለላሁ ዐለይሂ ወሰለም ለሐያት ለአደጋ የተጋለጠበት ወቅት ነበር የሁድ ማዕረከተ ለሁድ በጣም ከባድ ፈተና የታለፈበት ነበር የነብዩ ሩባኢያ ተሰብሯል የነብዩ ጥርሳቸው ተጎድቷል የተለያየ አደጋ ደርሶባቸዋል ፊታቸው በጦር መከላከያው ተበስቷል ጉድጓድ ውስጥ ወድቀዋል ይሄ ሁሉ ፈተና ይሄ ሁሉ መከራ አልፏል በዚህ ጊዜ ምንድን ነበር የተወራው ሸይጣን ያስወራው ወሬ ወይም ደግሞ ነፃ ያደረገው خبر ነበር ያን خبر ምን ነበር ነብዩ ሙተዋል የሚል ነበር ነብዩ ሙተዋል የሚል ቃል ተሰማ የነብዩ ሞት በሰሃባዎች ልብ ውስጥ የሚፈጥረው ከባድ ክፍተት እንዳለ ይታወቃል ለነብያቸው ያላቸው ክብር ቦታ ደረጃ እንዲህ የሚጠቀስ የሚገለጽ ስላልነበር ሰሃባዎች ተደናገጡ ሰሃባዎች የሚገቡበትን አጡ ጨነቃቸው ሁሉም ሰው ፈራ ነብዩ ሙተዋል እየተባለ ሲወራ ግማሹ ጦርነቱን ጥሎ የተቀመጠ እንዳለ ይታወሳል ግማሹ ጦርን ትቶ ቁጭ ብሎ የሚያለቅስ ሰው ነበር በዚህ ሰዓት ነበር አነስ ኢብኑ ነድር የተባለ ወጣት ሰሃቢ እና አብዱላህ ኢብኑ መስዑድን የመሳሰሉ ትልልቅ ሰሃባዎች ሰይፋቸውን ጥለው መሬት ላይ ተቀምጠው ሲያለቅሱ አይቷቸው ማእጅለሰኩም ያ አብዱላህ ምንድነው ያስቀመጣችሁ ሲላቸው ማተ ረሱላህ ነብዩ ሞቱ ምን እንደምናደርግ ግራ ገባን ሲሉት ምን ነበር መልሱ አነስ ኢብኑ ነድር ረዲየላሁ ቁሙ ሙቱ አላ ማ ማተ ቢህ ረሱላህ ነብዩ ሞቱ ተብሎ መቀመጥ ነው ነብዩ ለሞቱበት መንገድ መሞት ነው አላቸው ረዲየላሁ ዐንሁ ነብዩ ለሞቱበት ይሞታል እንጂ ነብዩ ሞቱ ተብሎ ይቀመጣል ይሄ አይደለም የሚያስተማሩ ረሱል ሰለላሁ ዐለይሂ ይሄን መስመር ነው ይዘው የተጓዙት ይሄንን መንገድ ነው ይዘው የሄዱትና ነብዩ ሞቱ ተብሎ ሲወራ ሰለላሁ ዐለይሂ ወሰለም ሰሃባዎች በተደናገጡበት ተጨባጭ ላይ አቡ ሱፊያን ረዲየላሁ ዐንሁ እስልምናን አልተቀበለም የነብዩ ሞት እውነት መሆኑንና ለመሆኑን ለማረጋገጥ ጥያቄ ነበር የጠየቀው አማፊኩም መሐመድ በመሐከላችሁ መሐመድ አለ በህይወት ይገኛል ብሎ ጥያቄ ጠየቀ ምላሽ አልነበረም አማኩም አቡበከር በመሐከላችሁ አቡበከር ይገኛል መልስ የለም አማኩም ዑመር እስከ መሐከላችሁ አለ ሶስቱንም በእስልምና ላይ ቦታ ያላቸው ሰውን ይሞራሉ ብሎ የሚያስባቸው ሰዎች ጠየቀ ምላሽ አልነበረም የዚህ ሰዓት ላይ
ሁሉም አልቀዋል ማለት ነው ብሎ ተደስቶ ለነ العزى ولا عزى لكم ብሎ ተናገረ እኛ መጠጊያችን ታቦት ረዳን ጣዖታችን አገዘን እናንተ አጋዥ ረዳት የላችሁም ሲል ነብዩ ስማቸው ሲጠራ መልስ ለመስጠት አልተነሱም አቡበከር ዑመርም ምላሽ ለመስጠት አልተንቀሳቀሱም የአላህ ክብር ሲነካ ግን ምን አሉ የእስልምና ሐቅ ሲደፈር ተውሂድ ሲነካ ግን ነብዩ ዝም አላሉም ሰለላሁ ዐለይሂ ወሰለም አማ ተጂቡ له መልስ የሚሰጠው የለም ከመካከላቸው አሉ ረሱላህ ሰለላሁ ዐለይሂ ወሰለም ምን እንበለው አላህ አንተ የአላህ መልእክተኛ ሲሏቸው ቁሉ له الله مولانا ولا مولى لكم አሉ ረሱላህ እኛ አላህ ወልያችን ወዳጃችን ነው ወልይ የላችሁም በሉት አሉ ረሱል ሰለላሁ ዐለይሂ ወሰለም ያ መሐመድ الحرب سجال ጦርነት ድል ነው በድር ላይ ያሸነፍከን እሁድ ላይ ያሸነፍከን ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም መልሳቸው ምን ነበር قولوا له يعني لسنا سويا قتلانا في الجنه وقتلاكم في النار እኩል አይደለንም በሉት የናንተ የሞቱት ጀሃነም ናቸው የኛ የሞቱት ጀነት ናቸው ሙተንም አሸነፋችኋል አሉ አስሸነፈናል አሉ ረሱል ሁሉ ጊዜ ያለው ስሜት